አዲስቷ ኢትዮጵያ ኦርቶዶክስ የሌላት ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት በምንም አይነት ፖሊሲ የማይታወቅበት ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት ሞታ አልሞተ ተብሎ የማይነገርበት የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው። አዲስቷ ኢትዮጵያ እያሉ የሚነግሩን ኢትዮጵያና የኛ ኢትዮጵያ ትለያያለች። የኛ ኢትዮጵያ ሰው ሁሉ በትኩል የሚኖርባት ናት። ኦርቶዶክሳውያን የማይሳደዱባት ናት። ባለድርሻ ሆኖ የሚያዩባት ናት እና በዚህች አዲሷ ኢትዮጵያ ኦርቶዶክስ መሪ መሆን አይችልም። በዚህች አዲሷ ኢትዮጵያ ኦርቶዶክሳውያን የሆኑ ሐሳባቸው ተደማጭ ሊሆን አይችልም። በዚህች አዲሷ ኢትዮጵያ የኦርቶዶክሳውያን አኗኗር ሕግ ሊሆን አይችልም። በዚህች አዲሷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አካል ሰውነት መገለጽ አትችልም። ወንጀለኛ ናት። ወንጀለኛ ሆነን በዚህች ኢትዮጵያ መቀጠል አንችልም ነው። ባለችዋ በነበረችው በትናንቷ ኢትዮጵያ ነው መቀጠል የሚቻለው። ስለዚህ አሁን የሚያወሩን ኢትዮጵያና በትክክል ኢትዮጵያ መሆን የሚገባት ጥሩ ትክክል አይደለም ማለት ነው እና ሁለንተናዊ አሻራዎችን ያጠፉት ታሪካዊ አሻራዎችን ብናይ አፋቅረው አዋሃደው ያኖሩትን በትክክል የሆኑትን ታሪኮች ተደምስቶ ጠፍተዋል። ተደምስቶ ማለት ነው። አንዳንድ ጊዜም ክርስቶስንና ቤተክርስቲያንን በተለያየ መልኩ ጥግ እያስያዙ ክርስትናውን ራሱ እንዳይታይ እንዳይገለጽ በተለያየ ሽፋን እየሸፈኑ እንዳይታይ ያደርጉታል። ሞቱ ራሱ እንዳይታወቅ፣ ጥፋቱ እንዳይታወቅ፣ በተለያየ አጀንዳ ደግሞ እንዳያስብ በላዩ እየደረቡ ያነፍዙታል። በዚህ መካከል ላይ ኦርቶዶክሳውያን ሞታቸው፣ መፈናቀላቸው፣ ማለቃቸው ነጋሪ አልባ እስኪሆን ድረስ ወይም ደግሞ የዕለት የታወቀ ዜና ሆነና ተለመደ።